የሰው ልጅ ምንም አይነት ህይወት ቢኖር ባለበት ቦታ ሁሉ ከራሱ ጋር ሊስማማ ይገባል። ውስጡ ሰላም መሆን አለበት። ታዲያ ይህንን እንደዚህ ካለን ለምንድን ነው እንደዛ መኖር የከበደን ብለንም ደግሞ መጠየቅ ይገባናል። መልሱም በጣም ቀላል ነው። የሰውን ልጅ ህይወት የሚያመሰቃቅሉ ሁለት ባህሪዎች አሉ። የመጀመሪያው ክሊንጊንግ ይባላል። ሁለተኛው ደግሞ ሬዚስቲንግ። አንደኛው ሙጥኝ ማለት ነው። ሁለተኛው ደግሞ አልፈልግም፣ ይቅርብኝ፣ ይሄ ነገር ወደ እኔ እንዲመጣ አልፈልግም ማለት ነው። በአጭሩ ክሊንጊንግ አንድን ነገር መውደድ ነው። ሬዚስቲንግ ደግሞ አንድን ነገር መጥላት ነው ወይም አለመውደድ። እነዚህ ነገሮች ሃርምለስ ይመስላሉ ይላሉ። ማለትም ደግሞ ምንም አይነት ጉዳት የሚያደርሱ አይመስሉም። ነገር ግን የስቃዮቻችን መጀመሪያም መጨረሻም እነዚህ ናቸው። ታዲያ አሁን ክሊንጊንግን መጀመሪያ እንመልከት። አንድ ነገር ላይ ሙጥኝ ማለት እንበልና እናንተ እየተራመዳችሁ እጃችሁ ላይ ቢራቢሮ ታርፋለች። ይቺ ቢራቢሮ በጣም ደስ ስለምትል ቁጭ ብላችሁ ትመለከቷት ይሆናል። እጃችሁ ላይ ነች። ነገር ግን ከእጃችሁ ላይ ተነስታ ወደ ሌላ ቦታ ስትሄድ ለምንድን ነው የምትሄደው? እኔው ጋር ተቀመጥ ወይንም እጄ ላይ ትረፍ እያላችሁ ያቺን ቢራቢሮ እንደማሳደድ ነው። ሬዚስቲንግን ደግሞ እንመልከት። ሬዚስት ማድረግ ማለት ያንን ነገር አልፈልግም እንደማለት ነው። ለምሳሌ ቁጭ ብላችሁ እየሰራችሁ ያለ ጠረጴዛችሁ ስር አይጥ ብታገኙ አይጧን ፈርታችሁ ልትሄዱ ትችላላችሁ። ከዛ በኋላ ተመልሳችሁ ስትመጡ አይጧ ባትኖርም እንኳን ሁሌም ቢሆን ወንበራችሁ ጋር ስትጠቁ ወይንም ጠረጴዛችሁ ጋር ስትመጡ አይጥ ይኖር እንዴ እያላችሁ መስጋታችሁ አይቀርም። አይጧ ባትኖር ራሱ የሆነ አይጥ የሚመስል ነገር ካያችሁ እናንተ ተነስታችሁ መሄዳችሁ ነው። ለምን? ሬዚስት ታረጉታላችሁ። አልፈልገውም ይሄን ነገር ነው የምትሉት። አሁን ታዲያ እነዚህ ሁለቱ ምሳሌዎች ቢራቢሮዋም አይጧም ዝም ብለው ተራ ምሳሌዎች አይደለም። ምናልባት ቢራቢሮዋን የሚተኩ ብዙ ነገሮችን በህይወታችን እናገኝ ይሆናል። ለምሳሌ ያ የሚያምር መኪና፣ ያ የሚያምር ቤት፣ የምትወዷት ቆንጆ የምትባለው ገርልፍሬንድ ወይንም አንቺ የምትወጂው መልካም የሆነ ሰው፣ እነዚህ ሁሉ ነገሮች በህይወታችሁ ይመጡና ጥሩ ስሜት እንዲሰማችሁ ያደርጋሉ። ስለዚህ እነዛን ነገሮች ማጣት አትፈልጉም። ስለዚህ ክሊንግ ታደርጋላችሁ፣ ሙጥኝ ትላላችሁ። ከነዛ ነገር ጋር የሚያምር ቤትም መኪናም የምትወዱትም ሰው ሊሆን ይችላል። ምንም አይነት ነገር ብቻ እናንተን ጥሩ ስሜት ከሰጣችሁ ያንን ነገር ሁሌም ቢሆን ቼዝ ስታደርጉት ስታባሩት ትውላላችሁ። ለዚህ ብዙ ጊዜ ሰው ልጅ ካለዚህ ነገር መኖር አልችልም፣ ያለዚህች ልጅ መኖር አልችልም፣ ካለዚህ ቤት መኖር አልችልም እያለ ራሱን የሚፎክረው። አሁን ታዲያ ያቺን አይጥ ደግሞ የሚመስል በህይወታችን ውስጥ የተፈጠረ ምን አይነት ነገር ሊኖር ይችላል ካላችሁ፣ በስራ ቦታችሁ ላይ በጣም የምትጠሉት ሰው ሊኖር ይችላል። ምናልባት አጸያፊ ቃላቶችን የተናገራችሁ ሰው ወይንም የሰደባችሁ ሰው፣ ሰው ፊት ያዋረዳችሁ ሰው፣ በጣም ስሜታችሁን ስለጎዳው ይህንን ሰው ስትመለከቱ ወይንም ይህንን አይነት ሰው የሚመስልንም ሰው ስታዩ ወዲያውኑ ሬዚስት ማድረግ ትጀምራላችሁ። እሱን የሚመስል ሰው፣ እንደሱ አይነት ባህሪ ያለውን ሰው እንዳለ ትጠላላችሁ። ታዲያ ክሊንጊንግም ሬዚስቲንግም እነዚህ ነገሮች ናቸው። በህይወታችን ብዙ ቢራቢሮዎችም ብዙ አይጦችም በህይወታችን ውስጥ አሉ። እነዚህም ደግሞ ህይወታችንን እየመሩ። ታዲያ እናንተ እያላችሁ ያላችሁት በህይወታችሁ ውስጥ የሚያጋጥሟቸው ጥሩ ነገሮች ማለትም ደግሞ ቢራቢሮዎቹ ጥሩ ናቸው፣ ስለዚህ በህይወት ይምጡ። የምጠላቸው ነገሮች በምሳሌው ላይ አይጥ ያለውን ነገር ደግሞ እነዚህ ነገሮች አልፈልግም ብለን ዓለምኛን በሚያስደስት መስመር እንድትሄድልን እንጠብቃለን። የዛኔ ነው እንግዲህ ህይወታችን ግልብጥ የሚለው። አካባቢያችን ላይ ያሉት ነገሮች ምን መምሰል እንዳለባቸው፣ ምን አይነት ነገሮች መፈጠር እንዳለባቸው፣ ምን አይነት መኪና መንዳት እንዳለባቸው፣ ባለቤታችሁ ምን አይነት ልብስ እንደምትለብሱ ሁሉንም ነገር ኮንትሮል ማድረግ ትፈልጋላችሁ። መቆጣጠር ስትፈልጉና ይሄ ነገር እኔ እንደፈለግኩት ይሆን ስትሉ ህይወት ደግሞ የራሷን መንገድ ፕሬዘንት እያደረገች ትመጣለች። የዛኔ ነው እንግዲህ ያለመግባባቱ የሚፈጠረው። በህይወታችሁ የማትፈልጉት ነገር እንዳይፈጠር ያንን ነገር ሬዚስት እያደረጋችሁ ወይንም ደግሞ ይህን ነገር አልፈልግም እያላችሁ ለማድረግ ትሞክራላችሁ። የምትፈልጉት ነገር በህይወታችሁ ውስጥ ሲፈጠር ደግሞ ይሄ ነገር በድጋሚ መፈጠር አለበት ብላችሁ ያንን ስሜት ማባረር ትጀምራላችሁ። ክሊንግ ታደርጋላችሁ። አብዛኞቻችሁ የተቸገራችሁት በዚህ ነው። ያለፈው ታሪካችሁ ውስጥ የሰበሰባችሁት ብዙ ቆሻሻ አለ። ያ ቆሻሻ የተባለው ነገር በህይወታችሁ የማይጠቅማችሁ ነገር ነው። ያንን ቆሻሻ ተጠቅማችሁ ነው እንግዲህ የህይወታችሁን ሲስተም የገነባችሁት። ታዲያ የህይወታችሁ ሲስተም ምን አይነት ነገሮችን ይይዛል ካላችሁ፣ እናንተ ምናልባት ቂም የያዛችሁበት ሰው አለ፣ የምትጠሉት ሰው አለ፣ ይሄ ነገር እንዲያጋጥመኝ አልፈልግም ብላችሁ የምታስቡት ሁኔታም ሊኖር ይችላል። በአጠቃላይ ባድ የሚባል ሜሞሪ አይምሯችሁ ውስጥ ይቀመጣል። የድሮ ታሪካችሁ ወይንም ደግሞ ያለፈውን ነገር ስታስቡ በእነዚህ እየተመረዘ ይሆናል። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ይህ ማለት ህይወትን እንደሆነችው አይደለም እየተመለከታችሁ ያላችሁት። በእነዚህ ፊልተሮች በኩል ነው ህይወትን እየተመለከታችሁ ያላችሁት። ለምሳሌ እናንተ ጥቁር መነጽር ብታደርጉ የምትመለከቷቸው ነገሮች እንዳለ ጠቆር እያሉ ይመጣሉ አይደለም? ልክ እንደዛው ነው። እንደዚህ አይነት መጥፎ የሚባል ሜሞሪ ይዛችሁ የምትንቀሳቀሱ ከሆነ፣ ውስጣችሁ በቂምና በጥላቻ የተሞላ ከሆነ ህይወትንም የምትመለከቱበት መንገድ ልክ እንደዛው የጨለመ ይሆናል። ለምሳሌ ቲቪያችሁን ከፍታችሁ ዜና እያያችሁ ነው እንበል። ዜናውን አይታችሁ ስጨርሱ ቲቪውን ታጥፉታላችሁ። ማታ መታችሁ ደግሞ ፊልሙን ለመመልከት ቲቪውን ስታበሩ የቲቪው የተወሰነ ፓርት ላይ የጋዜጠኛዋ ፊትና የዜና ስቱዲዮ ይታያል። አሁንም ድረስ አልጠፋም። ለምን ካላችሁ የቲቪው የተወሰነ ፓርት ስክሪኑ ተበላሽቷል። ታዲያ እንደምንም ብዬ ፊልሙን አያለው ብላችሁ ፊልሙን ብትከፍቱት እንኳን ስክሪኑ የተበላሸበት አካባቢ ላይ ፊልሙን መመልከት አትችሉም። ስለዚህ እይታችሁ የተገደበ ይሆናል። እናንተ በቂምና በጥላቻ ውስጥ መሆናችሁ ህይወታችሁን ስትኖሩ ልክ እንደዚህ አይነት የተገደበ እይታ ነው የሚኖራችሁ። ጥላቻውና ሬዘንትመንት ወይንም ቂሙ ማየት ያለባችሁን ነገር ማየት እንዳትችሉ በተወሰነ መንገድ ይጋርዳችኋል። በህይወታችሁ ውስጥ እያንዳንዱ ኤክስፒሪየንስ የምታደርጉት ነገር እንዳለ ኤነርጂ ነው። ያ ማለት ክሊንግም ስታደርጉ ወይንም አንድ ነገር ላይ ሙጥኝም ስትሉ ይህን ነገር በፍጹም አልፈልግም ስትሉ ያ ነገር በእናንተ ውስጥ የሚፈጥረው ስሜት ይኖራል። ይህም ስሜት ከእናንተ ጋር ይቀራል ማለት ነው። ሲስተማችሁ ውስጥ ይቀመጣል። ያ ማለትም ህይወት እንደዚህ ካልሆነች እያላችሁ የበለጠ ዲማንዲንግ እየሆናችሁ ትሄዳላችሁ። አሁን ታዲያ እንደዚህ መኖር ማቆም አለባችሁ። ምክንያቱም ህይወት እናንተን ልትታዘዛችሁ አይገባም። ይቺ ዓለም ከእናንተ ጋር የሚያገናኛት ምንም አይነት ነገር የለም። እዚህች ዓለም ላይ የሚፈጠሩትን ነገሮች በምንም አይነት መንገድ ልትቆጣጠሯቸው። አሁን ይህንን ምስል የምትመለከቱት ቀስቷ ያለችበት የምድራችን ፎቶ ነች።
በቮያጀር 1 ቴሌስኮፕ የተነሳ ምስል ሲሆን ታዲያ ዓለም ይህን ያህል ትንሽ ከሆነችና እንዲህ ግዙፍ ነች ብለን የምናስባት ነገር አንድ ነጥብ ሆና ስናያት የእኛ አንድ ህይወት ደግሞ ምን ያህል ትንሽ እንደሆነ አስቡት። እኔ የምፈልገው ነገር በዚህች ምድር ላይ ካልተፈጠረ ብላችሁ ሙጥኝም ልትሉ አይገባም ያልኩት ለዚህ ነው። እዚህች ምድር ላይ የመጣችሁት ላይፍን ኢንጆይ ለማድረግ ወይንም ለማጣጣም በተጨማሪም ደግሞ ነገሮችን ለቀቅ እያረጋችሁ ለመኖር እንጂ አንዱ ነገር ላይ ሙጥኝ ልትሉ ሌላውን ነገር ደግሞ አልፈልግም ልትሉ አይደለም። ለዚህ ነው ህይወታችሁ በሙሉ መከራ ብቻ የሞላበት ችግርም የተደራረበባችሁ የምትፈልጉትን ነገር አልለቅም ትላላችሁ፣ የማትፈልጉትን ደግሞ ሂድ ከዚህ አትምጣብኝ ትላላችሁ። በህይወታችሁ ውስጥ የምርም ለምንድን ነው እኔ የማስበው ለምንድን ነው እኔ የምጨነቀው ብላችሁ ቁጭ ብላችሁ ሁኔታችሁን አናላይዝ ብታደርጉት ወይ የምፈልገውን ነገር አላገኝም ብላችሁ አስባችሁ ነው፣ ወይ ደግሞ የማልፈልገው ነገር ሊመጣብኝ ነው ብላችሁ ተጨንቃችሁ ነው። ከሁለቱ አንዱ ነው። ታዲያ ክሊንግ ማድረግም አንድ ነገር ላይ ሙጥኝ ማለትም ችግርን የሚያመጣ ከሆነ አንድ ነገር በፍጹም እንዳይመጣብኝ አልፈልግም ማለትም ደግሞ በህይወታችን ሌላ ስቃይ የሚያመጣብን ከሆነ መፍትሄው ምንድነው ትሉ ይሆናል። መልሱም ቀላል ነው፣ ሰረንድ ማድረግ ወይንም ደግሞ እጅ መስጠት። አሁን ታዲያ ሰረንድ ማድረግ ወይንም እጅ መስጠት ማለት ምን ማለት ነው? የምትፈልጉትን ነገር ላለመፈለግ መወሰን ወይንም ደግሞ ተስፋ መቁረጥ። ማንም ሰው መጥቶ እንዲረማመድባችሁ መፍቀድ አይደለም። በህይወታችሁ ውስጥ እየተፈጠሩ ያሉትን ነገሮች እንዳለ ሙሉ ለሙሉ ማጣጣም ይኖርባችኋል። ፉሊ ኤክስፒሪየንስ ታደርጉትና አንድ ያ ነገር ካለፈ በኋላ ለቀው ታረጋላችሁ፣ ትለቁታላችሁ፣ ትተውታላችሁ። ያጋጠማችሁ ነገር ወይንም በህይወታችሁ ውስጥ የተፈጠረው ነገር ጥሩ የሚሆን መጥፎ ያንን ነገር ፉሊ ኢንጆይ ማድረግ ይኖርባችኋል። ያ ነገር አንዴ ካለፈ ግን አለፈ። ባዶ ሜዳ ላይ ብትቆሙ እዛም ሜዳ ላይ በቆማችሁ ሰዓት ላይ ንፋስ ቢመጣ ንፋሱን ለመከላከል አትሞክሩም አይደል? በእናንተ በኩል ይመጣል፣ እናንተንም ዳሷችሁ ያልፋል። ምንም የሚፈጠር ነገር የለም። ንፋሱን በዚህ ጋር አትለፍ፣ በዛ በኩል ብቻ ነው ማለፍ ያለብህ አትሉትም። በህይወትም የሚያጋጥሙንን ነገሮች ልክ በዚህ መነጽር ብንመለከተው የሚመጡት ነገሮች እንዳለ ልክ እንደመጡት ሁሉ ተመልሰው መሄዳቸው እንደማይቀር ማወቅ አለብን። ስለዚህ ነገሮች ይፈጠራሉ፣ ከዛ በኋላ መሄዳል። ህይወትን በዚህ መነጽር እየተመለከታችሁ ስትሄዱ ህይወት ትግል አትሆንባቸው። ህይወት ሰለቸኝ፣ ስራው ከበደኝ ወይንም ደግሞ ህይወት እየከበደኝ መጣ ሲሉ ብዙ ጊዜ ሰዎች የሚሰሩት ነገር የሚከብዳቸው ይመስላል። እነሱን የሚያደክማቸው ነገር አይደለም። ዋናውን ኤነርጂያቸውን እየወሰደባቸው ያለው ነገር ይሄ ክሊንግ የሚያደርጉት ነገር የሚይዙት ነገርና አልፈልገውም ብለው ሬዚስት የሚያደርጉት ነገር ነው። ታዲያ አሁን ሀው ዱ አይ ሰሬንደር እያላችሁ እያሰባችሁ ይሆናል። እንዴት ነው እጅ መስጠት የምችለው? ለነገሮች ራሴን ክፍት የማደርገውና ነገሮችን እንዴት ነው ናቹራሊ የምለቀው ብላችሁ ታስቡ ይሆናል። የመጀመሪያው መንገድ ሬዘንትመንትን ወይንም ደግሞ ቂምን መተው ነው። በተጨማሪም ደግሞ ንዴትን ከሲስተማችሁ ውስጥ ልታስወግዱ ይገባል። አሁን እንደዚህ ስል ብዙ ሰው ላይስማማ ይችላል። በልጅነት ያሳለፍኩትን ነገር አላወቅም፣ ወላጆቼ እኔን ጨቁነውኛል፣ ወይንም ደግሞ ፍቅረኛ እንደዚህ አድርገኛለች፣ የማምነው ጓደኛ ይህን ያህል ገንዘብ ዘርፎኛል፣ እንዴት ነው እነሱ ላይ አትናደድ የምትለኝ ትሉ ይሆናል። ነገር ግን ህይወት መሆኗንም መርሳት የለብን። እንደዚህ አይነት ነገር መፈጠሩ አይቀርም። ነገር ግን እንደዛም ተፈጥሮ ቂም ይይዛለሁ አሁንም እነሱ ላይ መበሳጨት ይነቀጥላለሁ ካላችሁ ማንንም የምትጎዱ ይመስላችኋለሁ። እነሱን እንዳይመስላችሁ ሁሌም ቢሆን ራሳችሁን እንጂ። ዋታማ ቡዳ ምን ይላል? ቂም መያዝ ማለት እሳት ያለውን ከሰል በእጃችሁ እንደመጨበጥ ነው ይላል። ራሳችሁን ይጎዳችሁ፣ ከራሳችሁንም አልፎ ደግሞ ቤተሰባችሁን፣ አካባቢያችሁ ላይ ያሉትን ሰዎች እየጎዳ ያልፋል። ምክንያቱም ሁሌም ቢሆን ከእነሱ ጋር ነው የምትሉት። በእናንተ ሲስተም ውስጥ ካለ የእናንተ ስሜት እነሱ ላይ መንጸባረቁ አይቀርም። ያንን ውስጣዊ ንዴት፣ ያንን ውስጣዊ ቂም እነዚህ ሰዎች ላይ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ምንም የማያውቁት ሰዎች ላይ እየተወጣችሁ ታልፋላችሁ። ታዲያ ቂም አለመያዝ አለመበሳጨትም ዋናው ነገር ሆኖ ሳለ እነዚህ ስሜቶች የሚሰማችሁ ከሆነ ንዴታችሁንና ቂማችሁን ደግሞ ዋጥ አድርጋችሁ ሰፕሬስ ማድረግ የለባችሁ። እነዚህ ስሜቶች መኖር የለባቸውም ነው እንጂ የተባባልነው። ቢኖሩም ደብቃችሁ ወይንም አፍናችሁ አስቀምጧችሁ አልተባባልንም። ስለዚህ ምን ላድርግ እያላችሁ ተጠይቁ ይሆናል። እነዚህ የበደሏችሁ ሰዎች በሀሳባችሁ ላይ የሚመላለሱ ከሆነና እነሱን መርሳት ከከበዳችሁ ሁሌም ቢሆን እነሱ አይምሯችሁ ላይ በመጡ ቁጥር በምናባችሁ ከእነሱ ጋር ሰላም ሆናችሁ ራሳችሁን ትመለከቱታላችሁ። ለራሳችሁ ከምትጸልዩት በላይ ለራሳችሁ ጥሩ ምኞት ከምትመኙት በላይ ለእነዚህ ሰዎች መጸለይና ለእነዚህ ሰዎች ጥሩ ምኞት ልትመኙ ይገባል። የተጣላችሁት ሰው ካለ ጸልዩለት፣ ግዴታ ነው። ያንን ንዴት ያንን ቂም ከውስጣችሁ የሚያወጣላችሁ ብቸኛው ነገር ወደሱ ወደ በደላችሁ ሰው ፍቅርን በመላክ ብቻ ነው። ጥሩ ምኞቶቻችሁን ለዛ ሰው እየተመኛችሁ ያንን ኔጌቲቭ ስሜት እየገደላችሁ መሄድ ማለት ነው። ይህንን ማድረግ የማትችሉ ከሆነ ይሄ ሁሉ ቂም ይሄ ሁሉ ንዴት በሰውነታችሁ ውስጥ መቀመጡ አይቀርም። ያ ማለትም ደግሞ እናንተ ከምትሰሩት ነገር በላይ ከህይወትም በላይ እያደከማችሁ የሚመጣው አይምሯችሁ ውስጥ የሚመላለሰው በልባችሁ ውስጥ የተቀመጠው ቂምና ንዴት ብቻ ይሆናል። ስለዚህ ያ ብቻ ደግሞ እናንተን እንዲያደክማችሁ አትፍቀዱ። እነዚህን ስሜቶች ተዋችሁ ማለት 10 ኪሎ ተሸክሞ እየሄደ ያለ ሰው 10 ኪሎን አስቀምጦ ሲሄድ ያለው ስሜት ያህል ይሰማቸዋል። ያን ያህል ክብደት እያወረዳችሁ ነው የምታልፉት። ታዲያ ምን አይነት ስሜትን ቀድሜ ላስወግድ ብላችሁ ታስቡ ይሆናል። ቀድሞ የመጣው የትኛውንም አይነት ስሜት ልታስወግዱ ይገባል። ይሄኛው ይቅደም ይሄኛው ይቆይ የሚባል ነገር የለም። ይህ ማለት ነገሩ ወይንም ሁኔታው በአጠቃላይ ቀላል ይሆናል ማለት ደግሞ አይደለም። ምክንያቱም ተጎድታችኋል። የበደላችሁ ሰው ትውስታችሁ ውስጥ የበፊት ህይወታችሁ ውስጥ መጥፎ ጠባሳ ጥሎባችሁ ያለፈ ሰው ይኖራል። ስለዚህ ቂሙንም መያዛችሁ ንዴቱንም መያዛችሁ ይጎዳችኋል። ሌት ጎ ለማድረግ ወይንም ደግሞ ለመልቀቅም በጣም ከባድ የሆነ ፕሮሰስ ነው። ነገር ግን በዛ ውስጥ ድነት አለ። ትድናላችሁ። ዋናው ነገር የተለመደ ነገር አይደለም። እስከዛሬም አድርጋችሁት ላይሆን ይችላል። ነገር ግን ሁሌም ቢሆን ልትለማመዱት የሚገባ ተግባር። ቂምና ንዴትና እነዚህ በጣም ኔጌቲቭ የሚባሉ ስሜቶች በአጠቃላይ ምን ማለት ናቸው? ምንስ ያደርጉናል? ማለት አንድን ዕቃ 100% እናንተ ከፍላችሁበት ከዛ ዕቃ ምንም አይነት ቤኔፊት ወይም ምንም አይነት ጥቅም ሳታገኙ ስትቀሩ ያ ደግሞ ሙሉ ለሙሉ ኪሳራ ነው።
ሁለተኛው ነገር ደግሞ ምንድነው ካላችሁ ፍረስትሬሽን፣ ውጥረትን ከራሳችሁ ሲስተም ማስወገድ ነው። ውጥረት ወደ ሲስተማችሁ ለመግባት ብዙም አይፈጅበትም። ነገር ግን ከሲስተማችሁ ለማስወገድ ከፈለጋችሁ ረጅም ጊዜ ያስጠብቃችኋል። አንዳንድ ያሰብናቸው ነገሮች በመጨረሻ ሰዓት ይሰናከሉብናል። የዛኔም ደግሞ ውጥረት ይመጣል። ይሄ ነገር እንዲህ ሊሆን ነው እንዴ? ይሄ ነገር ሊበላሽ ነው እንዴ? ብለን በጊዜው ልናስብም በውጥረትም ልንጨነቅ እንችላለን። ነገር ግን እነዛ መጥፎ የሚባሉ አጋጣሚዎችን ራሳችን ጋር አስቀምጠን ወይንም ደግሞ ስቶር አድርገን ልንንቀሳቀስ አይገባም። በቃ በዛው ሁኔታ ላይ ተፈጥሯል ብላችሁ ማለፍ መቻል ይኖርባችኋል። ወደ ቀጣዩም ደግሞ ስናልፍ ኢሉዥን ኦፍ አቺቪንግ ማቴሪያል ቲንግስ የሚባለውን እናገኛለን። የሆነ ቀን እዚህ ደረጃ ላይ ስደርስ፣ የሆነ ቀን ይሄንን የስራ እድገት ሳገኝ፣ የሆነ ቀን ስመረቅ፣ የሆነ ቀን ሳገባ፣ የሆነ ቀን ሀብታም ሰውን ይሄንን ሰላም አገኛለሁ ብላችሁ እያሰባችሁ ከሆነ ራሳችሁን እያታለላችሁ ነው፣ እየሸወዳችሁ ነው። የሰው ልጅ ሁሌም ቢሆን ለደስታና ለሰላም ቀጠሮ እየሰጠ ነው ህይወቱን እያመሰቃቀለ ያለው። ዛሬ ላይ ሆናችሁ ያላችሁ ሰላም፣ ዛሬ ላይ ሆናችሁ ያላችሁ የደስታ መጠን ወደፊትም እነዛን ነገሮች ካሳካችሁና ካገኛችሁ በኋላ የሚኖራችሁ የደስታ መጠን ነው። የፈለገ ስኬት ቢኖራችሁ፣ የፈለገ ገንዘብ ቢኖራችሁ፣ እነዚህ ነገሮች ኤክስተርናል የሆኑ ነገሮች ናቸው፣ ውጫዊ የሆኑ ነገሮች ናቸው። ውጫዊ የሆኑ ነገሮች ደግሞ ህይወታችንን አይለውጡልን። ገንዘብም ሶልቭ ሊያደርገው ወይንም ሊፈታው የሚችለው የገንዘብን ችግር እንጂ የውስጣችሁን ችግር አይደለም። የውስጥ ችግር የሚፈታው በውስጥ መፍትሄ ነው። ስለዚህ ሰላማችሁና ደስታችሁ ደግሞ ውስጣዊ የሆኑ ነገሮች ናቸው። በመጨረሻም ነገሮችን ፐርሰናል አታርጉ። ሁሉም ነገር በቀጥተኛ እናንተን የሚነካ ነገር መስሎ እንዳይሰማችሁ። ብዙ ጊዜ መጥፎ ነገር ሲያጋጥመን ለምንድነው እኔ ላይ ብቻ ይሄ ነገር የሚፈጠረው? ለምንድነው ይሄ ነገር እኔ ላይ እየተከሰተ ያለው? ሁሌ ለምንድነው እኔ የምሰቃየው ብለን እናስባለን። ይህ ማለት ነገሮችን ፐርሰናል አደረግናቸው ማለት ነው። በቃ ህይወት ለይታኛን ብቻ የመታችን ነው የሚመስለን። ያ ደግሞ አይደለም። ነገሮችን ሁሌ ፐርሰናል አድርገን የምንወስድ ከሆነ ቪክቲም እየሆነ ነው የምንሄደው። የቪክቲም ሜንታሊቲ ይኖረናል። ሁሌም ቢሆን ራሳችንን እንደተበዳይ እናያለን። አንዴ የተበዳይ ማይንድሴት ካለን ደግሞ በቃ አለን። ህይወት መቼም ቢሆን ለኛ ቀናት ሆነ። ምክንያቱም ሁሌም ቢሆን እንደተበደለ ሰው፣ ምንም ማድረግ እንደማይችል ሰው አክት እያደረገ ነው። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ።